ሀሳቡን በትክክል እቀበላለሁ። ለዚህም ያው ቅድም እንዳልኩት በእግዚአብሔር ስም ይቅርታ እጠይቃለሁ። እሸቱ መለሰ ለዋልድባ መነኮሳት ምላሽ ሰጠ። አርቲስት አስጌ ዴዴንሾ የኢትዮጵያን ሕዝብ ይቅርታ ጠየቀ። እንዲሁም በአርሲ ለተጎዱት ወገኖች የገቢ ማሰባሰቢያ ልጀምር ነው አለ። ዛሬ አንድ ደስ የሚል ነገር አለ። ወንድማችን ጆን ዳንኤል እና እህታችን ናዮ ጋር ይህ ደግሞ ብዙዎችን እያነጋገረ ይገኛል። ቪዲዮ አለ እናያለን። አትሌት ጉዳፍ ጸጋዬ በማንኛውም ውድድር ላይ እንዳትሳተፍ ታገደች። ለምን ያክል ጊዜ ታገደች? ለምን ታገደች? ቪዲዮ አለ በዝርዝር የምናይ ይሆናል። ሰላም እንዴት ናችሁ? ውድ የጽናት ሚዲያ ተከታታዮች፣ እኔ ራንኛለሁ እግዚአብሔር ይመስገን። በዚህ ቪዲዮ እነዚህን መረጃዎች በዝርዝር የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስኪ ከአስጌ ዴዴንሾ እንጀምር። በአርሲ ብዙ ወገኖቻችን እንግዲህ በሃይማኖት በተለይ በአርሲ ኦርቶዶክሳውያን ላይ ብዙ ወገኖቻችን እንግዲህ ተጨፍጭፈው አልቀዋል። አልቋል። ከአሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ይህንን አስመልክቶም አብዛኛው የኢትዮጵያ ሕዝብ እስከ ዓለም ሕዝብ ድረስ በከፍተኛ ሁኔታ አዝነን ባለንበት ሰዓት አርሰናል የሻምፒዮን ሊግን በማሸነፉ አዲስ አበባ ላይ የአርሰናል ደጋፊዎች ኮንሰርት አዘጋጅተው ነበር። በዚህም ብዙ አርቲስቶችንን ጋብዘው ነበር። ከተጋበዙት መካከል እነ ሳሚዳን፣ ራሄል ጌቱና እንደነ ታደለ ሮባ ያሉ እንዲሁም እነ አርቲስት ተዋናይ ሄኖክ ድንቁ ያሉ ደጋፊዎች ከመሆናቸው አንፃር የአርሲ ወገኖቻችን ከአርሰናል ይበልጡብናል በማለት ከኮንሰርቱ ላይ ግብዣቸውን ሰርዘው ነበር። አስጌ ዴንሾ ዘፍነሻል አይደል? አንቺ ዝምባ ዘፍናል አይደል? አንተ ፈርሳ። ቀላል ነው። ምግብ ቤትን ባዶ እናደርገዋለን። አስጌ ዴንሾ ግን ተገኝቶ ኮንሰርቱ ላይ ከአርሲ አርሰናልን በማስበለጥ ከሀበሻ ከወገኖቹ እና ከወንድሞቹ ሞት የአርሰናል ደስታ አስበልጦት ተገኝቶ ዘፍኖ ነበር። ኢትዮጵያ ሕዝብ ትልቅ አድርጎ አክብሮ ቴዲ አፍሮ እንኳን ፊውቸሪንግ ድገባ አድርጎ ነበር። ቴዲ አፍሮ በአሁኑ ሰዓት ይጸጽተዋል። እርግጠኛ ሆኜ ነው የምናገረው። የአርሲ ወንድሞች እህቶች ሲታረዱ አንተ ገብተህ ጨፍረሃል። አስጌ ዴንሾን በዚህ ምክንያት አብዛኛው የኢትዮጵያ ሕዝብና እንዲሁም አድናቂዎቹ በሙሉ በከፍተኛ ሁኔታ ተቆጥተውበት ነበር። ኢኒፍ አርሲን ከአርሰናል ያስበለጡ የአርሰናል ደጋፊዎች ሳይቀር በአስጌ ዴንሾ በጣም አዝነውበት ነበር። በጣም በሚዲያ በስፋት እየተነጋገሩበትና አስጌ ዴንሾን የመጨረሻ የኢትዮጵያ ሕዝብ እንዲጠላው ከፍተኛ ጥረት እያደረጉ ነበር። ዛሬም ግን ያለው መላ አለው። የሞቱት ቀሩ። የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም። አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው። ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዝች ደጁ ድፍት ብሎ ቀረ። አስጌ ዴንሾ በተቃራኒው አሁን ምን አለ? በአርሲ ለተጎዱ ወገኖች የገቢ ማሰባሰቢያ ከናዮና ከጆን ዳንኤል ጋር ልጀምር ነው አለ። ዛሬ አንድ ደስ የሚል ነገር አለ። ወንድማችን ጆን ዳንኤል እና እህታችን ናዮ ጋር ከሰኞ ጀምሮ ለአካባቢው የተጎዱ ወገኖች የአቅማችንን ወገኖቻችንን አሰባስበን ጥሩ ነገር ይዘን ለማገዝና ለመርዳት እቅድ ይዘናል። ምናልባትም በዚህ በጎ ተግባር ላይ መሳተፍ የምትፈልጉ ኢትዮጵያውያንና ኤርትራውያን ከጎናችን እንድትሆኑ ጥሪ እያስተላለፍን ለሞቱት እግዚአብሔር ነፍሳቸውን በአጸደ ገነት ሊያኖርልን ላዘኑትም መጽናናቱን እንድልክልን እመኛለሁ። አመሰግናለሁ። አስጌ ዴንሾን ደግሞ ይሄ ሙዚቃ ባለቢያ የሆነ ነገር እያለው ነው። አዲስ አበባን አያውቃትም ነበር እኔ ነው ያሳየሁት። ከዛ ግን ከዳኝ። እንዲያውም ግጥም ሰጥቸው ግጥሙ ላይ የኔ ስም እንዳይጠቀስ ተጣልተናል ሁሉ አለ። አስጌ አዲስ አበባ ሲገባ እኔ ነበር የተቀበልኩት። እኔ ነኝ። ይሄ ከተማ ይሄ ቦሌ ነው የሚባለው፣ ይሄ ገርጂ፣ ይሄ ምናምን ብዬ ያሳየሁት አስጌ ዴንሾን። ያስ አራት ቀልድ። አዎ ምንድነው ይሄ አስጌ ዴንሾ የሚባል ሰው ግን ችግሩ? እኔ አሁን ያንን ባሌ ሮቤ የሚለውን ዘፈን ሰጥቼ የሚገባኝን እንትን አላገኘው። የሚገባኝን ክፍያ ሳይሆን ክሬዲትም እኔ እንዴ የኔ ስም እኮ ግጥም የሚለው ላይ የኔ ስም እንዳይጻፍ እኮ ከኔ ጋር ጦርነት ነው እኮ የፈጠረው በእግዚአብሔር ስም። ለምንድን ምን አውቃለሁ። አርሲ ወገኖቻችን እስኪ ጉዳታቸውን እንየው።
እነዚህ ወገኖች እንደዚህ ያለቀሱ ነው እንግዲህ አዲስ አበባ ላይ ኮንሰርት ተዘጋጅቶ ሲደለቅ ሲጨፈር ሲዘፈን የነበረው ያው ለነጭ። እስኪ አስቡ እንኳን የጨፈሩት የገደሏቸውስ ኢትዮጵያዊ አይደሉ? ምን ይደረግ። አትሌት ጉዳፍ ጸጋዬ ጋር የተያይዞ ወዳለው ቪዲዮ ደግሞ እንመልከት። እግዚአብሔር ብሎት እዚህ ደረጃ ላይ ደርሻለሁ ጠንክሬ በመስራቴ። እዛ ያው መምህር የነበረ ወደ ሩጫ እንድገባ ይገፋፋኝ፣ በዛ ምክንያት ነው ወደ ሩጫ የገባሁት። አስተማሪሽ ነበር? አዎ አስተማሪ፣ የስፖርት አስተማሪሽ ነው? አዎ። አረ እውነት። አትሌት ጉዳፍ ጸጋዬ እንግዲህ በአትሌትነቷ የምናቃት ጀግና አትሌት ነበረች። እንግዲህ በትናንትናው ዕለት እንግዲህ አዲስ ዜና ተሰምቷል። ለ4 ወራት ያክል በማንኛውም አትሌት ውድድር ላይ እንዳትሳተፍ እገዳ ተጥሎባታል። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን እንግዲህ አትሌቷ የዶፒን ሕግን ጥሳለች በማለት ነው ይሄ እገዳ የጣለባት። በስፖርቱ ዓለም አበረታች እጾችንና መድኃኒቶችን አትሌቶች በማንኛውም ሰዓት መጠቀም አይችሉም። አትሌቷ ምርመራ በሚደረግበት ሰዓት ሌትሮዞል የተባለ አበረታች መድኃኒት ነው ተጠቅማ የተገኘው። እናም አትሌት ጉዳፍ ጸጋዬ ከሰኔ 1 እስከ መስከረም 30 ድረስ ለ4 ወራት ያክል በማንኛውም የአትሌት ውድድር ላይ መሳተፍ እንደማትችል ተገልጿል። አትሌት ጉዳፍ ጸጋዬ ከዲሴምበር 2025 በፈረንጆቹ እስካሁን ድረስ ያስመዘገበቻቸው ሙሉ ውጤቶች ይሰረዛሉ ተብሏል። እንዲሁም ከ2025 ጀምሮ እስካሁን ያገኘቻቸው ሽልማቶች የሜዳሊያዎችም ሙሉ በሙሉ እንዲመለሱ የገንዘብም ሆነ የቁሳቁስ ሽልማቶችም ሙሉ በሙሉ ተመላሽ እንዲሆኑ ተወስኖባታል። ለአትሌቷ የተሰጠውና የተላለፈባት ውሳኔ ቀለል የተደረገው አትሌቷ የሕክምና ማስረጃ በማቅረቧ ነው። ሐኪሙ በምትወልድበት ጊዜ አቅሟ እንዲጨምርና ለአቅም ማሻሻያ ብሎ ሌትሮዞል መድኃኒት ሐኪም እንዳዘዘላት ነው። በነፍሰ ጡር ሳለች ነው የታዘዘልኝ ብላለች። በዚህም ሕክምና በማስረጃ በማቅረቧ ለ4 ወር እንዲሆንላት ተደርጓል። በሌላ በኩል ኮሜዲያን እሸቱ ለዋልድባ ገዳም ዶክመንተሪ ፊልም ዘግቦ ወይም ሰርቶ ነበር። በዚህ ቪዲዮ እንግዲህ የዋልድባ መነኮሳት አባቶች ከፍተኛ ሆነ ተቃውሞና ቅራኔ ሲያቀርቡ ነበር። ኮሜዲያን እሸቱ በዋልድባ ለሰራው ቪዲዮ ለእያንዳንዱ አስፈላጊው መልስ ከይቅርታ ጋር እንግዲህ ሰጥቷቸዋል። ወደ የጽናት ሚዲያ ተከታታዮች ዛሬ ቪዲዮ ፕሮግራማችን እንግዲህ ከወቅታዊ የሆነ 2 መረጃዎችን አካፈልኳችሁ። ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረግ እንዳትረሱ።